ከ1000 ዓመት በላይ የኖረውን ይህ ድልድይ ጠንካራ እንዲሆን ኦይስተር የሚባሉ የባህር እንስሳዎችን ቅርፊት ተጠቅመዋል። በመጀመሪያ ዓለት በመደርደር ጀመሩ፣ የድልድዩ ተሸካሚ ፒር እንዲቆምበት፣ ከዛም የውሃ ግፊትን ለመቀነስ፣ የመሬት መሽከርከር ለመቀነስ፣ እንዲሁም የሚገነቡት ስትራክቸር ከፍተኛ መረጋጋት እንዲኖረው በየመሃሉ ክፍተት ፈጠሩ። የድልድዩ ፒር እንዲጠነክር መሐንዲሶች ኦይስተሮች የሚኖሩበትን መሬት ቆፈሩት። ከዛም ከጊዜ በኋላ መሐንዲሶች የገነቡት ፒር እና የኦይስተሮች የሚያመነጩት ኬሚካል ተጣብቀው አገኙት። ከጊዜ በኋላ በተፈጥሮ የውሃ ግፊትንና መሸርሸርን የሚቋቋም ፒር ሆነው አገኙ። ይህ ዋና የምህንድስናን እና ባዮሎጂን ያጣመረ ምርጥ የባዮ ኢንጂነሪንግ ምሳሌ ነው። ቻይናዎች በተጨማሪም ድንጋዮቹን እርስ በርስ ለማጣመር የብረት ክላምፕ ተጠቅመዋል። ይህ ዕድሜ ጠገብ ባህርን የሚያቋርጥ ታዋቂ እስካሁን የቆየ የቻይና ድልድይ ነው። ከአራቱ የቻይና ጥንታዊ ድልድዮች ውስጥ ይህ ድልድይ እስካሁን ድረስ የቆየ ታሪካዊ የቻይና ድልድይ ነው። ሎያንግ ድልድይ ርዝመቱ 1200 ሜትር የሚረዝም ሲሆን በ1059 ከ6 ዓመት ግንባታ በኋላ የተመረቀ፣ ብዙ ጊዜ ጥገና ተደርጎለት፣ ነገር ግን አሁንም ጥንታዊ የቻይናን ምህንድስና ጥበብ እየመሰከረ ይገኛል።